ሙስሊም ያልሆነ ጠያቂ አለ? እሺ ቀጥይ እህቴ። ሰላም አለይኩም። አንድ የምጠቅስልህ የመጽሐፍ ቅዱስ አንቀጽ አለ። እዚህ ላይ የተወሰነ ማብራሪያ እንድትሰጥበት ፈልጋለሁ። ከብሉይ ኪዳን ላይ ነው። መኃልየ ዘሰሎሞን ምዕራፍ 5 ከአንቀጽ 6 እስከ 16 ያለው ነው። በሂብሩ የተጻፈውን ነው የማነበው። It's the Hebrew text. Hiko mamitikim wikulo Muhammadim zidude wazarai bain Jerusalem. I know that in English ይህንን አውቃለሁኝ። መሐመድም የሚለው ቃል ሲተረጎም በእንግሊዘኛ ተወዳጅ የሚል ትርጓሜ ይኖረዋል። ለጠይቄ የፈለኩት ነገር መጽሐፍ ቅዱስ ውስጥ መሐመድ የሚል ቃል ተጠቀሰ እያለ ክርስቲያኖች ግን እንዴት ነው ይህን ነገር ላያውቁ የቻሉት? has been spoken about in the Bible. እህቴ በጥያቄዋ ላይ በሂብሩ ቋንቋ ከተጻፈው መጽሐፍ ቅዱስ ላይ አንቀጽ ጠቅሳልናለች። የጠቀሰችውም ከብሉይ ኪዳን መኃልየ ዘሰሎሞን ምዕራፍ 5 አንቀጽ 16 ነው። የሚለውም ማለትም እህቴ የተረጎመችው አንድ ቃል ብቻ ነው። ሙሉ ትርጉሙ በጣም ጣፋጭ የሆነ እጅጉን ተወዳጅ የሆነ የኔም ተወዳጅ ነው፣ የኔም ጓደኛ ነው፣ እናንተ የኢየሩሳሌም ልጆች። አሁን ያነሳሁላችሁ የአንቀጹ ሙሉ ትርጉም ነው፣ እህታችን ካነሳችሁ ላይ ማለት ነው። እናም ኢኩና ሙተቂም ሊኩሊ ሙሐመዲም ሲል ሙሐመዲም የሚለውን ቃል ስንመለከት በሴሜንቲክ ቋንቋ መሰረት በንግግራችሁ ውስጥ ክብርን መጨመር ስትፈልጉ የሚለውን ቃል መጨረሻ ላይ ትጨምራላችሁ። ለምሳሌ ኢላህ የሚለው ቃል ጎድ ወይም ፈጣሪ ማለት ሲሆን ኤሎሂም የሚለውን ቃል ስንመለከት ደግሞ ለፈጣሪ ያለንን ክብር ያሳያል። ሙሐመድ ሰለላሁ ዐለይሂ ወሰለም የሚለው ቃልም ተመሳሳይ ነው የሚሆነው። እዚህ ላይም የሚል ቅጥያ ያለው ማለት ነው። ሙሐመድም የሚል ቃል ይሰጠናል ማለት ነው። እንዲሁም መጽሐፍ ቅዱስን በተጻፈበት ወይም በመጀመሪያው ቋንቋ ከተመለከትን የነቢያችን ሰለላሁ ዐለይሂ ወሰለም ስም ሙሐመድ በሚል ተጠቅሶ እናገኘዋለን። እህቴ የጠየቀችኝ ታዲያ ለምንድነው ክርስቲያኖች ሙሐመድ ሰለላሁ ዐለይሂ ወሰለም መጽሐፍ ቅዱስ ላይ ከተጠቀሱ በእርሳቸው የማያምኑት ብላኛለች። እህቴ ይህንን ጥያቄ መጠየቅ ያለብሽ ክርስቲያኖችን ነው። እኔም ይህን ጥያቄ በመቶ የሚቆጠሩ ክርስቲያኖችን ጠይቄያለሁ። አልহামዱሊላህ አንዳንዶቹ እስላምን ተቀብለዋል፣ አብዛኞቹ ግን አልተቀበሉም። ስለዚህ ካንቺ ጋር እስማማለሁ። የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ስም በዓለማችን ላይ ካሉ ታላላቅ ሃይማኖቶች ላይ በአብዛኞቹ ተጠቅሶ እናገኘዋለን፣ መጽሐፍ ቅዱስን ጨምሮ ማለት ነው። እናም ቀደም ብዬ እንደጠቀስኩት በስም መጥቀስ ብቻ ሳይሆን በጣም ብዙ ቦታ ላይ በትንቢት መልኩ እናገኘዋለን፣ በተለያዩ የመጽሐፍ ቅዱስ ክፍሎች ላይ ማለት ነው። ከነዚህም ውስጥ በኦሪት ዘዳግም ምዕራፍ 18 አንቀጽ 18፣ በድጋሚ በኦሪት ዘዳግም ምዕራፍ 18 አንቀጽ 19፣ በትንቢተ ኢሳይያስ ምዕራፍ 29 አንቀጽ 12፣ በመኃልየ ዘሰሎሞን ምዕራፍ 5 አንቀጽ 16፣ እንዲሁም ደግሞ በአዲስ ኪዳን ላይ ትንቢቶቹ እናገኛቸዋለን። በዮሐንስ ወንጌል ምዕራፍ 14 አንቀጽ 16፣ በድጋሚ በዮሐንስ ወንጌል ምዕራፍ 15 አንቀጽ 26፣ አሁንም በዮሐንስ ወንጌል ምዕራፍ 16 አንቀጽ ከ12 እስከ 14 ላይ እነዛ ክርስቲያኖች በትክክል ያጠኑና የተመራመሩ ሰዎች አልহামዱሊላህ እስላምን ይቀበላሉ። ሌሎቹ እውነታውን መቀበል ያልፈለጉት ደግሞ እኔ 40 ዓመት ሙሉ በክርስትና አሳልፌያለሁ እና አሁን ሃይማኖቴን እንድቀይር ትፈልጋለህ ይላሉ። ብዙ ጊዜ የያዙትን የመልቀቅ ፍርሃት፣ ሌላም ጊዜ አልሸነፍ ባይነት፣ እንዲሁም ደግሞ በማህበረሰቡ ጫና ብሎም ጓደኛዬ ምን ይለኛል፣ ደንበኞቼ ምን ይለኛል፣ እናም ሌሎችም ምክንያቶችን ተገን በማድረግ ውብ የሆነውን እስላም ከመቀበል ይጋርዳቸዋል። ነገር ግን በዚህ መሃል ያልተረዱት ነገር ቤተሰቦቻቸውን እንዲሁም ጓደኞቻቸውን ለማስደሰት ሲሉ ኃያሉ ፈጣሪን መተው ይመርጣሉ። ነገር ግን ፈጣሪያችንን ማስደሰት ቤተሰቦቻችንንና ጓደኞቻችንን ከማስደሰት እጅጉን የላቀ ነው። ስለዚህ እነዛ ኃያሉ ፈጣሪ ከሁሉም በላይ እንደሆነ የገባቸው አልহামዱሊላህ እስላምን ይቀበላሉ። እህቴ ይህንን ልጠይቅሽ ፈልጋለሁ፣ ክርስቲያን ነሽ ወይስ ሙስሊም? እስላምን ማጥናት ከጀመርኩ 6 ወር ሆኖኛል። ማሻአላህ። ስለዚህ አንድ ፈጣሪ በመኖሩ ታምኛለሽ? አምናለሁ። ኢየሱስ አለይሂ ሰላም ፈጣሪ ነው ብለሽ ታምኛለሽ? አይ አላምንም። ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆኑን ታምኛለሽ? አዎ። ማሻአላህ። ስለዚህ አንድ ፈጣሪ እንዳለ ካመንሽና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን ካመንሽ እንደኔ ከሆነ የስድስት ወር ጥናትና ምርምርሽ ወደ እውነት አምጥቶሻል። ይቅርታ አልሰማሁህም።
ይሄ የደስታ እንባ ነው። አልሐምዱሊላህ አንድ ሰው እውነት ሲገባው የሚሰማው ነው። ቁርአንም በዚህ ጉዳይ ሰዎች የአላህ ሱብሓነሁ ወተዓላን ቃል በሰሙ ጊዜ አማኝ የሆኑት እንባ ከዓይኖቻቸው ይፈሳሉ። ስለዚህ እነዚህ የደስታ እንባዎች ናቸው፣ እውነትን ከማግኘት የመነጩ ናቸው። ኢየሱስ አለይሂ ሰላም በመጽሐፍ ቅዱሱ ላይ በዮሐንስ ወንጌል እውነትን ፈልጉ እውነት ነጻ ታወጣችኋለች ይለናል። ስለዚህ እህቴ ዛሬ እውነት ነጻ አውጥቶሻል። የ6 ወር ምርምርሽ ወደ እውነት አምጥቶሻል። አልሐምዱሊላህ። እህቴ ኢስላምን መቀበል ትፈልጊያለሽ? Yes. አዎ። ያስገደደሽ ሰው አለ? Absolutely not. በገዛ ፍቃድሽ ነው ይህንን የምታደርጊው? አዎ። ኢንሻአላህ በአረበኛ ልልሻለሁና ትከተኛለሽ። Okay. እሺ። አሽሃዱ Ashhadu አላህ Allah ኢላሃ ilaha ኢላላህ illallah ወአሽሃዱ ashhadu አና anna ሙሐመደን Muhammadan አብዱሁ abduhu ወረሱሉሁ። wa rasuluhu. እመሰክራለሁ I bear እመሰክራለሁ witness ሌላ ፈጣሪ እንደሌለ that there is no ሌላ ፈጣሪ እንደሌለ ከአላህ ውጪ but Allah. ከአላህ ውጭ። እናም እመሰክራለሁ And I bear እናም እመሰክራለሁ ይህንን ይህንን ነብዩ መሐመድ ነብዩ ሙሐመድ Muhammad መልእክተኛ that መልእክተኛና እና የአላህ ባሪያ እንደሆኑ and the እና የአላህ ባሪያ እንደሆኑ እና የአላህ ባሪያ መሆናቸው። ማሻአላህ እህቴ አሁን ሙስሊም ሆነሻል። እናም ለአላህ ዱዓይን አደርሳለሁ አንቺን ወደ እውነት እንደመራሽ፣ አንቺ ደግሞ አላህ ሰበብ እንዲያደርግሽና ሌሎች ሙስሊም ያልሆኑትን ወደ እስልምና እንድትጣሪ። እናም ዱዓ አደርግልሻለሁ አላህ በዚህኛውም እንዲሁም በዛኛውም ዓለም ምርጡን እንዲያደርግልሽ እንዲሁም ጀነትን እንዲወፍቅሽ ኢንሻአላህ።